የጃቢ አሎንሶ ወደ ቼልሲ መምጣት በ2026 የእግር ኳስ ዓለም ትልቁ ዜና ሆኗል። ቼልሲ ከብዙ ዓመታት ውድቀት በኋላ አዲስ ተስፋ አግኝቷል። የስታንፎርድ ብሪጅ አዲሱ ዘመን ታላቅ ዜና በእንግሊዝ እግር ኳስ። የእንግሊዙ ታላቅ ክለብ ቼልሲ አዲስ አሰልጣኝ መሾሙን በይፋ አሳውቋል። ስፔናዊ ታዋቂው አሰልጣኝ ጃቢ አሎንሶ ከቼልሲ ጋር የ4 ዓመት ውል ተፈራርሞ የስታንፎርድ ብሪጅ አዲሱ አሰልጣኝ ሆኗል። ይህ ዜና በአውሮፓ እግር ኳስ ዓለም ትልቅ መነጋገሪያ ሆኗል። ምክንያቱም ቼልሲ ባለፈው ዓመታት ብዙ አሰልጣኝ ቀይሮ በመጨረሻ ክለቡ ወደ ቀድሞ ክብሩ የሚመልስ ሰው ፍለጋ ላይ ነበር። ጃቢ አሎንሶ ወደ ለንደን በመምጣት ውሉን ለመፈረም ተዘጋጅቷል። ክለቡም በቅርቡ በይፋ ማስታወቂያ ያወጣል ተብሏል። ይህ ስምምነት ቼልሲ ለወደፊት ረጅም ዘመን የሚያምንበትን ፕሮጀክት ለመገንባት እንደሚፈልግ ያሳያል። ጃቢ አሎንሶ በእግር ኳስ ዓለም ትልቅ ስም ካላቸው ሰዎች አንዱ ነው። እንደ ተጫዋች በሊቨርፑል፣ በሪያል ማድሪድ እና በባየር ሙኒክ ያሉ ታላላቅ ክለቦች ተጫውቷል። በስፔን ብሔራዊ ቡድን የዓለም ዋንጫ እና የአውሮፓ ዋንጫ አሸንፏል። በሜዳ ላይ የነበረው የጨዋታ እይታ፣ የፓስ ጥራትና የአመራር ብቃት ብዙዎች አንድ ቀን ታላቅ አሰልጣኝ እንደሚሆን እንደሚያምኑበት አድርጓል። ከተጫዋችነት በኋላ ወደ አሰልጣኝነት ገብቶ በጀርመኑ ክለብ ባየር ሌቨርኩሰን አስደናቂ ስኬት አስመዝግቧል። ጃቢ አሎንሶ በሌቨርኩሰን ያሳየው ስራ እግር ኳስ ዓለምን አስደንቆታል። ቡድኑ በቡንደስሊጋ ያሸነፈው ዋንጫ እንዲያነሳ አድርጎታል። ይህ ታሪክ ስኬት ነበር፣ ምክንያቱም በጀርመን እግር ኳስ ውስጥ ባየር ሙኒክ በማሸነፍ ዋንጫ ማንሳት ቀላል አይደለም። አሎንሶ ቡድኑን በፍጥነት ከታችኛው ደረጃ ወደ ከፍተኛው ደረጃ አድርሶታል። የጨዋታ ስልቱ በኳስ ቁጥጥር፣ በፈጣን ፓስና በተደራጀ ግፊት የተመሰረተ ነበር። ይህ ቼልሲ የሚፈልገው አዲስ ማንነት እንደሆነ ብዙዎች ያምናሉ። በማህበራዊ ሚዲያ ላይ የቼልሲ ደጋፊዎች በጣም ደስተኛ ሆነው ታይተዋል። ብዙዎች በመጨረሻ ትክክለኛ ሰው አገኘን በማለት እየተነጋገሩ ነው። አንዳንዶች ግን ጥያቄ ያሳያሉ። ምክንያቱም ቼልሲ ቀደም ሲል ታላላቅ አሰልጣኞችን አምጥቶ አልተሳካለትም። ስለዚህ አሎንሶ እውነተኛ ለውጥ ማምጣት ይችላል ወይስ የሌሎችን መንገድ ይከተላል የሚለው ጥያቄ አሁንም አለ። ጃቢ አሎንሶ አዲስ ተጫዋቾችን ሊያስፈርም ይችላል። በተለይ በመከላከያና በፊት መስመር ተጨማሪ ጥራት ያላቸው ተጫዋቾች እንዲመጣ ሊፈልግ ይችላል። በተጨማሪ አንዳንድ ተጫዋቾች ክለቡን ሊለቁ ይችላሉ። አሎንሶ ለስልቱ የማይጠቅሙትን ተጫዋቾች ሊሸጥ ይችላል። ይህ በቼልሲ ውስጥ አዲስ ለውጥ እንደሚያመጣ ይጠበቃል። ፕሪሚየር ሊግ በዓለም ላይ በጣም ከባድ ሊግ ነው። በየሳምንቱ ከባድ ጨዋታዎች አሉ። ብዙ ግፊት አለ እና የውጤቱ ጥያቄ ከፍተኛ ነው። አሎንሶ በጀርመን ተሳክቶለታል። ነገር ግን በእንግሊዝ ይህንን መድገም ይችላል ወይ? ይህ ትልቁ ጥያቄ ነው። ከፔፕ ጋርዲዮላ፣ ሚካኤል አርቴታና አዲሱ የሊቨርፑል አሰልጣኝ ይሆናል ተብሎ የሚጠበቀው የርገን ክሎፕ ያሉ አሰልጣኝ ጋር መፎካከር ቀላል አይሆንም። ነገር ግን አሎንሶ በእግር ኳስ ዓለም ከብዙዎች ታላላቅ አሰልጣኞች ጋር ሰርቷል። ከጆዜ ሞሪኖ፣ ካርሎ አንቾሎቲ እና ፔፕ ጋርዲዮላ ብዙ ተምሯል። ይህ በፕሪሚየር ሊግ ሊረዳው ይችላል። ጃቢ አሎንሶ በቼልሲ ስኬታማ ይሆናል ወይስ ሌላ ያልተሳካ ፕሮጀክት ይሆናል የሚለው ጊዜ ይመልሰዋል። አንድ ነገር ግን እርግጠኛ ነው፣ ስታንፎርድ ብሪጅ አዲስ ዘመን ጀምሯል። ምንጮች፣ የእንግሊዝና የአውሮፓ ስፖርት ሚዲያ እንዲሁም የክለቡ መግለጫዎች። ውድ የቡራ ኤፍሲ ተመልካቾች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።